ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱ። ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል፣ ማየትም ያስፈልጋል። የተሰራው ልዩ የሆነ በአጭር ጊዜ ውስጥ ከተማችን አዲስ አበባ ተይዛለች። ማወቅ አለባቸው፣ መረዳት አለባቸው። አዲስ አበባ ትመስል ነው በአሁኑ ሰዓት። በኋላ አልሰማንም አላየንም እንዳትሉ። ምንድነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? በገንዘብ በራስዋ ገንዘብ ረኑን ነበላይ ዘለቀ አልቻልነውም። ምን እናድርግ? ኢትዮጵያ ይህች ናት ወይ? ኢትዮጵያ ይህች አይደለችም? ኧረ ኢትዮጵያን ምን ነካችሁ? ኧረ ምን ነካችሁ? ኧረ አገር ያለሽ፣ ኧረ የኢትዮጵያ ያለሽ እሺ እንግዲህ ወደ ባሻ ያረገናል ብያችኋለሁ። ምን እናድርግ? ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ይሄ ሩቅ አይደለም። ሀገር እግዚአብሔር ተብላ ሲነገርላት የኖረች ሕዝብ እግዚአብሔር ተብሎ ሲነገርልን የኖርን 24 ሰዓት እግዚአብሔር የሚመሰገንባት 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞች